ሰላማችሁ ይብዛ ጓደኞቼ ሁላችሁንም በእግዚአብሔር ስም ሰላም ብያለሁኝ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። መልካም ማድረግ መልካም ነው። በምድር የምናደርጋቸው መልካም ነገሮች በሰማይ ደሞዝ ሆኖ ይከፈለናል። ስለዚህ ምን ጊዜ መልካም ነገር ለማድረግ እንሞክር። ሁሉ ሰላም፣ ሁሉ መልካም። እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ለዩቲዩብ ቻናሌ ቤተሰብ የሆናችሁ ደንበኛ የሆናችሁ በድጋሜ እንኳን ወደ ልጅ ቢኒ ቲዩብ በሰላም መጣችሁ እያልኩኝ ለቻናሌ አዲስ የሆናችሁ ማለትም ዛሬ ገና የገባችሁ ካላችሁ ደግሞ እዚህ ጋር እንደምትመለከቱት ልጅ ቢኒ ቲዩብ የኔ ቻናል ነው። ዩቲዩብ ላይ ስትገቡ ልጅ ቢኒ አፕ ከፈለጋችሁ ልጅ ቢኒ ቲዩብ በፈለጋችሁ መንገድ ሰርች ልታደርጉኝ ትችላላችሁ። ልጅ ቢኒ ስትሉት ይመጣላችኋል ዩቲዩብ ላይ። እዚህ ጋር የሰብስክራይብ ምልክት አለች። ጨርሳችኋል ማለት አይደለም። ሰብስክራይብ ስለደረጋችሁት ብቻ አይመጣላችሁም። ስለዚህ ሰብስክራይብ የምትሏን ከነካችኋት በኋላ እቺ በፊት ለፊት ያለችው የደወል ምልክቷን ደግሞ ንኳት። በመቀጠል ኦል የሚለውን ንኩት። የምለቃችሁ ቪዲዮዎች ምንም አይነት ነገር አያመልጣችሁም፣ ሁሉም ነገር ይደርሳችኋል ማለት ነው። መልካም ዛሬም መጥቻለሁ። ይቅርታ ድምጼ ኖርማሉን አይሆን አላቅም። ለራሴ ድምጼ ይታወቀኛል። ወይ ጎርነን ብሏል፣ ወይ ጉንፋን ሊይዘኝ ነው፣ ወይ ይዞኛል አላቅም። የሆነ ድምጼ ለራሴ ሲወጣ የሆነ የሚሰማኝ ነገር አለ። ለእናንተም እስኪ ለወጥ ካለባችሁ ከሰሞኑ አስተያየታችሁን ልትሰጡኝ ትችላላችሁ። መልካም ዛሬ የመጣውበት ምክንያት ስለ ቴሌግራም አንዳንድ ነገሮች ለመናገር ነው ማለት ነው። ቴሌግራም ከዋትስአፕ በጣም በብዙ መንገዶች ይሻላል። በጣም የተሻለ አፕሊኬሽን ነው። ከዚህ በፊትም ተናግሬያለሁኝ። ግን ቴሌግራም ብቻ መጠቀም ዋጋ የለውም። ቴሌግራም አፕሊኬሽኑ ላይ በጣም ብዙ ነገሮች መጠቀም ወይም ደግሞ ብዙ ሴቲንጎች አሉ። እነዛን ሴቲንጎች ባስተካከልን መጠን ደግሞ የመጠቀም እድላችን ሞር ሰፊ ነው። ሞር ቴሌግራማችንም ሰኪዩር ማድረግ እንችላለን እና በጣም አንድ የምወድበት ቴሌግራምን ከዋትስአፕ በጣም አብልጬ የምወድበት አንዱ ምክንያት ግሩፕ ክሬት ለማድረግ እስከ 200,000 ከዛም በላይ መያዝ ይችላል ቴሌግራም። ዋትስአፕ ግን ያን ያህል ሰው ግሩፕ በላይ ማስገባት አይቻልም እና ቴሌግራም ግን እስከ 200,000 እና ከዛ በላይ ግሩፕ ክሬት ማድረግ ትችላላችሁ። ከዛ ባለፈ ደግሞ ቻናል የሚባል አለ። ቻናልም ክሬት አድርጋችሁ መጠቀም ትችላላችሁ። ከዚህ በፊት አሳይቻለሁ። እስቲ አሁን ቴሌግራም ላይ እንግባና አንዳንድ ሴቲንጎችን ማወቅ አለብን ብዬ የማስባቸውን ሴቲንጎች ላሳያችሁ። እዚህ ስልካችን ጋር ስንመጣ በስተግራ የሶስት ሰረዝ ምልክት አለች። እሷን ስትነኳት እዚህ ጋር ሴቲንግ የምትል ምልክት አለች። ሴቲንግ የምትሏን እንንካት። በመቀጠል እዚህ ወደታች ወረድ ስትሉ እዚህ ጋር ፕራይቬሲ ኤንድ ሴኩሪቲ የሚል አለ። እሱን ስንነካው በጣም ብዙ ሴቲንጎች አሉ። ከላይ ፎን ነምበር ብሎ እሱ ስትነኩት who can see my phone number የሚል አለ። ስልክ ቁጥሬ ማን ነው እንዲያይል የምትፈልጉት የሚል ነገር ይመጣላችኋል። እዚህ ጋር ኤቭሪባዲ የሚል አለ። ከላይ ኤቭሪባዲ የሚለውን ከመረጣችሁት የእናንተን ስልክ ቁጥር ማንም ሰው ያይባችኋል ቴሌግራም ላይ። ማይ ኮንታክትስ የሚለውን ካረጋችሁት ደግሞ እናንተ ስልካቸውን ሴቭ ያደረጋችኋቸው ሰዎች ብቻ የእናንተን ስልክ የሚያዩት። ኖባዲ የሚለውን ካረጋችሁት ደግሞ ማንም ሰው የእናንተን ስልክ ቁጥር ማየት አይችልም ቴሌግራም ላይ ማለት ነው ቁጥራችሁን። ስለዚህ እኔ ኖባዲ የምትለውን መርጫታለሁ ስልክ ቁጥሬን ሰው እንዲያይብኝ ስለማልፈልግ ማለት ነው። ከስር ደግሞ who can find me by phone number የሚል አለ። በስልክ ቁጥራችሁ ደግሞ ቴሌግራም ላይ ሰርች አድርጎ ሊያገኟችሁ ይችላሉ ስልክ ቁጥራችሁን ካወቁ። ስለዚህ መጀመሪያ ላይ ከላይ ምን ይላል ኤቭሪባዲ የሚል አለ። ኤቭሪባዲ የሚለውን ካረጋችሁት ማንኛውም ሰው የእናንተን ስልክ የሚያውቅ ሰው በስልካችሁ ሰርች አድርጎ ቴሌግራም ላይ ሊያገኛችሁ ይችላል። ማይ ኮንታክት የሚል ደግሞ ካረጋችኋት እናንተ ስልካችሁ ላይ ሴቭ ያደረጋችኋቸው ሰዎች ብቻ ናቸው ቴሌግራም ላይ ሊያገኛችሁ የሚችለው። ስለዚህ ብዙ እንደዚህ የፐብሊክ ሰዎች ካልሆናችሁ ሰዎች ቁጥራችሁን እንዲያገኝባችሁ ቴሌግራማችሁን እንዲያቀባችሁ ካልፈለጋችሁ ማይ ኮንታክት የምትሏን ብቻ መንካት ትችላላችሁ። ከላይ ራይት የምትላለች እሷን የራይት ምልክቷ ስትነኳት ጨርሳላችሁ። እዚህ ጋር ሁለተኛ ላይ የምናየው ደግሞ ላስት ሲን ኤንድ ኦንላይን የሚል አለ። ይሄኛው በጣም ዋናውና ወሳኙ ነገር ነው። who can see your last scene time የሚል አለ። ኦንላይን ላይ መሆን አለመሆናችሁን ስንት ሰዓት ላይ ኦንላይን ገብታችሁና እንደወጣችሁ ሰዎች እንዳያይባችሁ ከፈለጋችሁ ኖባዲ የምትለውን አድርጓት። ማንም ሰው ኦንላይን ላይ መሆን አለመሆናችሁን የነሱ ሜሴጅ ገብታችሁ ማየት አለማየታችሁን እንዳይታወቅ እቺን የኖባዲ የምትሏን ምልክት ንኳት። ከዛ ወደ ኋላ ትመለሳላችሁ ማለት ነው። ሌላኛው በጣም ወሳኝ ነገር የምወደው አንዱ የቴሌግራም ነገር ፕሮፋይል ፎቶ የሚል አለ። የእናንተን ፕሮፋይል ፎቶ ቴሌግራም ላይ የተለያዩ ፎቶዎች
ፕሮፋይል አድርጋችሁ ሊሆን ይችላልና ያንን ፕሮፋይል ያደረጋችሁትን ፎቶ ማን ነው እንዲያይባችሁ የምትፈልጉት? ኤቭሪባዲ ካረጋችሁት እንዳልኳችሁ ሁሉም ሰው ማንኛውም ሰው የእናንተን ፎቶ ያያል። ማይ ኮንታክት የሚለውን ካረጋችሁት ደግሞ እናንተ ስልካቸውን ሴቭ ያደርጋችኋቸው ሰዎች ብቻ ናቸው የሚያዩት ማለት ነው። እኔ ግን ኤቭሪባዲ አድርጌዋለሁ፣ ምክንያቱም ማንኛውም ሰው ባይ ችግር የለብኝም። የኔን ፎቶ አይደለም ቴሌግራም ላይ ዩቲዩብ ላይ እየታየው አይደል? ስለዚህ ችግር ስለሌለው ያንን መርጬ ወደ ኋላ መለሳለሁ ማለት ነው። ሌላኛው እዚህ ጋር በጣም ወሳኝ የሆኑትን ነገሮች ነው ማሳያችሁ እያለፍኩ ሌላኛው ኮል የሚል አለ። ኮል ስምትለው እንካት who can call me በጣም ወሳኝ ነገር who can call me ማን ነው የሚደውልኝ? ማን እንዲደውላችሁ ነው የምትፈልጉት? አሁን ቴሌግራም ላይ ዝም ብሎ የሚደውሉ ሰዎች አሉ፣ ዝም ብሎ በቃ። ስለዚህ ማንም ሰው እንዳይደውልላችሁ ከፈለጋችሁ በጣም የምታረጉት አሪፍ ዘዴ አለ። ከላይ ኤቭሪባዲ የሚል አለ። ኤቭሪባዲ ካረጋችሁት ማንኛውም ሰው እየደወለ ይረብሻችኋል፣ ይበጠብጣችኋል። ያን ከፈለጋችሁ ተሳየው ኤቭሪባዲ ያልኩት። ማይ ኮንታክት ካላችሁት ደግሞ ስልክ ቁጥራቸው እናንተ ጋር ያለ ሰው ብቻ ነው የሚደውልላችሁ። ስልካቸውን እናንተ ሴቭ ያረጋችኋቸው ሰዎች ብቻ የሚደውሉት። ኖባዲ ካላችሁት ደግሞ ማንም ሰው መደወል አይችልም። ኢቭን የእናንተ ስልክ ቢኖራቸውም እናንተ የሚነሱ ስልክ ቢኖራችሁም ማንም ሰው መደወል አይችልም። ስለዚህ ኖባዲ የሚለውን መምረጥ ትችላላችሁ፣ ማንም ሰው እንዲደውልላችሁ ካልፈለጋችሁ። እኔ ግን ስልካቸውን ሴቭ ያረኳቸው ሰዎች እንዲደውሉኝ ስለምፈልግ ማይ ኮንታክት የሚለውን መርጣለሁኝ። ከዛ ከላይ ራይት የምትለይ የራይት ምልክቷን ትነኳታላችሁ፣ ትመለሳላችሁ ማለት ነው። ሌላኛው በጣም ወሳኝ ነገር ምንድነው? ሴኩሪቲ የሚል አለ እዚህ ጋር። በመቀጠል ፓስኮድ ላክ የሚል አለ። ቴሌግራማችሁን በፓስኮድ መቆለፍ ትችላላችሁ። ቴሌግራማችሁን አፕሊኬሽኑን ብቻ በቴሌግራም የተለያየ ሚስጥር የምታወሩ ከሆነ ከቤተሰብ ጋር ሊሆን ይችላል፣ ከጓደኞቻችሁ ጋር ሊሆን ይችላል፣ ከማንኛውም ሰው ጋር የምታወሩት ነገር ሰው እንዲያይባችሁ ላትፈልጉ ትችላላችሁ። ኢቭን ቤተሰቦቻችሁም እንዲያውባችሁ ላትፈልጉ ስለምትችሉ መቆለፍ ከፈለጋችሁ በፓስኮድ መቆለፍ ትችላላችሁ። ሌላ አፕሊኬሽን ማውረድ አይጠበቅባችሁም። ስለዚህ ፓስኮድ ላክ የምትሏን ንኳት። በመቀጠል 4 ቁጥር ፓስኮድ ታስገባላችሁ ማለት ነው። ለምሳሌ ዝም ብዬ እኔ 1 2 3 4 አረኩኝ። እናንተ የፈለጋችሁት 4 ቁጥር ማስገባት ትችላላችሁ። 1 2 3 4 ደግማችሁ ትጽፋላችሁ ማለት ነው። ስለዚህ ኤኒ ታይም ቴሌግራም አፕሊኬሽኑን በከፈትን ቁጥር አሁን ያስገባነውን ፓስኮድ ስንከት ነው ወደ ቴሌግራማችን የምንገባው። ስለዚህ ማንም ሰው ስልካችን እንኳን ቢወስድብን ቴሌግራም ሜሴጃችን ላይ ገብቶ ማየት አይችልም፣ ምክንያቱም በኮድ ስለቆለፍ ነው ማለት ነው። ሌላኛው ወደ ኋላ እንመለስና አንድ ነገር ላሳያችሁ ፈልጋለሁ። 2 ስቴፕ ቬሪፊኬሽን በጣም ወሳኝ ነገር። ሁሉንም ወሳኝ እያልኩ ጨረስኩት እንዴ? በጣም ወሳኝ ስለሆነች ነው። 2 ስቴፕ ቬሪፊኬሽን የምትለዋለች በጣም ወሳኝ ነገር ነው። ይሄ በነገራችን ላይ ምንድነው ይሄ ጥቅሙ? 2 ስቴፕ ቬሪፊኬሽን ምንድነው? ለምሳሌ ስልክ ቁጥራችሁ ስልካችሁ ቢጠፋ ወይ የሆነ ነገር ቢሆን በእናንተ ስልክ ቁጥር ቴሌግራም ሊከፍቱባችሁ ይችላል። ግልጽ ነው አይደለ? ቁጥራችሁም ከነቀፏችሁ ቢጠፋ ሌላ ቴሌግራም መክፈት ይችላሉ፣ በእናንተ ቁጥር ማለት ነው። በእናንተ ቁጥር ግን ይሄ 2 ስቴፕ ቬሪፊኬሽን አሁን አሳያችኋለሁ። ይሄንን በኮድ ከቆለፋችሁት ስልክ ቁጥራችሁንም ቢወስዱት ቀፎውንም ቢወስዱት ቴሌግራም ሲከፍቱ ይሄን ኮድ ይጠይቃቸዋል። ግልጽ ነው። ይሄን ኮድ ይጠይቃቸዋል። ይሄን ኮድ ካላስገቡ ቴሌግራም መጠቀም አይችሉም። ስለዚህ አሪፍ ነው። እስከዛሬ ተጻጻፋችሁት ሜሴጅ ማንም ሰው ሊያይባችሁ አይችልም፣ ይሄንን ካደረጋችሁት ማለት ነው። ስለዚህ ሴት አዲሽናል ፓስወርድ የሚላለ እዚህ ጋር ፓስወርድ ታስገባላችሁ ማለት ነው። 6 ቁጥር ነው መሆን ያለበት። ይሄኛው 6 ቁጥር ለምሳሌ 1 2 3 4 5 6 አልኩኝ። ከዛ ራይት ከምትሏን አርጋለሁ ሪኢንተር ይላል። አሁን ያስገባችሁትን ፓስወርድ ደግማችሁ ታስገባላችሁ 1 2 3 4 5 6። እኔ አሁን ቀይሬዋለሁ ለእናንተ ለማሳየት ነው እንዲያደረኩት። አሁን ፓስወርድን ቀይሬዋለሁ። ከዛ የራይት ምልክቷን አረጋለሁ። በመቀጠል ኢሜል አስገቡ ይላችኋል። ኢሜል ማስገባት ከፈለጋችሁ ምክንያቱም ድንገት ኮዱ ከጠፋባችሁ በኢሜላችሁ ኮዱ ይልኩላችኋል። ስለዚህ ኢሜል ብታስገቡ አሪፍ ነው። ካልፈለጋችሁ ስኪፕ የምትላለይ ከስር ስኪፕ የምትለዋን ንኳት። ይሄው ከዛ በኋላ ላይ ስኪፕ የምትለዋ ትመጣለች። ጨረሳችሁ። ከዚህ በኋላ ማንም ሰው እናንተን ቴሌግራም ሊጠቀምባችሁ አይችልም ማለት ነው። በእንደዚህ አይነት መልኩ ቴሌግራማችሁን ሰኪዩር ማድረግ ትችላላችሁ ማለት ነው። በጣም አሪፍ መንገዶች ናቸው። ቴሌግራማችሁን በዚህ አይነት መልኩ ልትጠቀሙ ትችላላችሁ። ሌላኛው ግሩፕ ክሬት አድርጋችሁ መንፈሳዊ ነገር መማማር ትችላላችሁ። ስለ ህይወት ታሪክ የተለያየ ነገር ግሩፕ አሉ። አሪፍ ነገሮች የሚያስተምሩ እንደዛው መጥፎ ነገሮች አሉ። እናንተ እዛ መጥፎ ቦታ ላይ ሳይሆን መዋል ያለባችሁ ጥሩ
ጥሩ የቤተክርስቲያን ነገሮች መንፈሳዊ ትምህርቶች የሚሰጡበት አሉ። የተለያየ ነገር ማህበር ከፍተው ቤተክርስቲያንን የሚረዱ የተለያየ ሀገርን የሚጠቅም ነገር የሚረዱ ግሩፖች አሉ። እዛ ግሩፕ ላይ ጆይን እያደረጋችሁ መማር ትችላላችሁ ማለት ነው። እኔ ከጊዜ አንፃር እንጂ ግሩፕ ከፍቼ በግሩፕም አንዳንድ ነገሮች መንፈሳዊ ነገሮችን ብንማማር ደስ ይላኛል፣ ለወደፊት አስባለሁ። ሌላ አንድ የመጨረሻ ቲፕ ልስጣችሁ። ከዚህ በፊት አስተምሬያታለሁ። እቺን አፕሊኬሽን ምርጥ አፕሊኬሽን ናት፣ ቱቶክ። ይሄንን አፕሊኬሽን ሁላችሁም አውርዱትና ተጠቀሙት። ይሄ አፕሊኬሽን በጣም ወሳኝ አፕሊኬሽን ነው። የትኛውም አረብ ሀገራት ነው፣ ዱባይ ኑሩ፣ ኩዌት፣ ጅዳም በለው ምንም ብዙ ጊዜ ይሄን አሁን እነኚህን ሀገር የጠራውበት ምክንያት አረብ ሀገር ብዙ ጊዜ ፍሪ ኮሎችን ብሎክ ያደርጋሉ። ለምሳሌ ኢሞ ብሎክ ይደረጋል። ብዙ ዱባይ የሚሰራ አይመስለኝም። ፍሪ ኮሎችን ዋትስአፕ ምናምን ፍሪ ኮሎችን ብዙ ጊዜ ብሎክ ያደርጉታል በተለይ አረብ ሀገራት እና ኢትዮጵያም እንደዚሁ ብሎክ አድርገውት ነበረ። የቱቶክ የሚለው ግን ይሰራል በጣም በሚገርም ሁኔታ፣ የሚገርም ጥራት አለው። ቪዲዮም ይሰራል፣ አውዲዮም ይሰራል፣ ድምጽ ብቻ ማለት ነው። ይሄንን አፕሊኬሽን አውርዱትና ተጠቀሙት። ከዚህ በፊት አስተምሬዋለሁኝ። ዩቲዩብ ላይ ብትገቡ ታገኙታላችሁ። ያንን ቪዲዮ ስቴፕ ባይ ስቴፕ አስተምሬዋለሁ። እህት ወንድሞቼ ለዛሬ ላሳያችሁ የመጣሁት ይሄንን ይመስላል። ሁላችሁንም በክርስቶስ ፍቅር እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን፣ መተሳሰቡን ያምጣልን። ሌላ ምንም የምለው ነገር የለኝም። ሁላችንም ፍቅር ሲኖረን፣ ሰላም ሲኖረን፣ አንድነት ሲኖረን ደስ ይላል። እስኪ አንዳችን ለአንዳችን ክፋትን ከምናስብ ጥሩ ነገርን እናስብ። የመጨረሻ መልእክቴ ነው። ይሄን ያልኩበት ምክንያት አንዳንድ የማያቸው ነገሮች፣ ደስ የማይሉ ነገሮች እያየው ስለሆነ ነው። በሌላ ጊዜ እመለስበታለሁ በዛ ጉዳይ ላይ። ይሄን ቪዲዮ ከወደዳችሁት የላይክ ምልክቷን እየተጫናችሁ አትውጡ። ባላችሁበት ሰላም እግዚአብሔር ይብዛላችሁ። ቻው ጓደኞቼ።